በቃ ፋይናሊ እዚህ ጋር እናብቃ እኔና አንቺ ህይወት ነው ማለት እስካሁን ስለነበረ እናመሰግናለን ደህኮ ተዳር በላይ ይዘክ እንደዚህ አይነት ወሬ ሲጀመር ያስፈልጋል በቃ ማለት ልጃችንን ቅድም ስትሰናበችም የመጨረሻሽ ነበር ማለት ያው እሱ ማየት ይሻልሽ ግን እኔ ምን ማድረግ አለብኝ ታዲያ እሺ ማለት ቀርመሽ እኮ ማስተካከል ያለብሽ እንዴ ነው አንቺ ነሽ እንዴ እንደዚህ እንድትሆኝ አይደለም እንዴ እና እሺ እኔ ምን ላድርገው ጭራሽ ልጃችንን የምታየው ለመጨረሻ ጊዜ ነው እሺ ችግር የለም ጀመር ምንም አይነት ይቅርታ አልፈልግም እሺ ለዚህ ነገር ስራ ዞር በልልኝ ባባ ዞር በልልኝ ምን ሆነሽ ነው አንቺ ኖር የተወደዳችሁ የፈገግታ ሪያክት ተከታታዮች ቪዲዮን ከመጀመራችሁ በፊት ሰብስክራይብ እንድታደርጉ ላስታውሳችሁ መረጃው እዚህ ጋር እንደሚያሳየው 90% ተመልካቾች የሚያዩት ሰብስክራይብ ሳያደርጉ ነው እና ሰብስክራይብ ማድረጋችሁን ለማስታወስ ነው እዚህ የመጣ ነው ወደ ቪዲዮ እንግባ ኖር የፈገግታ ሪያክት ተከታታዮች በሙሉ ቤቴሌም ይባላልው በሶሻል ሚዲያ ስማችን ሀብትሽ ልብቅርጽ ቤ ማለት ነው በዛሬ የፈገግታ ሪያክት ሾው ላይ 10 ጥያቄዎች እኔ ለባለቤት ያቀርባለሁ እሱም ደግሞ ለኔ ያቀርባል እስቲ ማን እንደሚያሸንፍ አብረን እናያለን በነገራችን ላይ ይሄ ስሟም ጠርቻው አላውቅም ጭራሽ ነው እሷም እንደዛ ለምሳሌ ማለት ነው የኔ ስም ቤቴሌም ነው ቤቲ ነው አይደል የሆነች ጓደኛ ብትኖረኝ ወይ አካባቢያችን ላይ ቤቲ የምትባል ሴት ብትኖር ቤቲ አይልም ባንቺ ስም የምትጠራው ነው የሚለው ማለት ጭራሽ እኔ ቤቲ ስል ሰምቼው ራሱ አላውቅምና አውራስ ምን ሊል ነው እስቲ እያልኩ እኮ እየሰማሁት አይ እኔ ራሱ ረስቻለሁ እዛ ጋር ያለ እኔ የአዲስ አበባ ተወላጅ ነኝ ወደ ቶታል 3 ቁጥር ማዞሪያ የሚባል አለ እዛ አካባቢ ነው ተወልጄ ያደግኩት ከማግባቴ በፊት ማለት ነው እንዴት ተዋወቃችሁ በነገራችን ላይ ለሷኛ አካባቢ ነበር ቦታ ፍለጋ የመጣችው የሥራ ቦታና ሰዓት በጣም ነበር የደነገጥኩትኝ በጣም እና ስትመጣ ራሱ ቆየች በነገራችን ላይ ሄዳ ቦታውን አግኝታና ረጅም ጊዜ ቆየ ቢያንስ 2 ሳምንት ምናምን እንደዛ አካባቢ ቆይቶ ነበርና ልክ ሲመጡ ጓደኛዬ ነው መጡኩ ምናምን ብሎ እንዳጋጣሚ ዛል ነበርኩ እንደዛ ሲለኝ በቃ በጣም ነው ደስ ያለኝ ደሞ ከዛ በኋላ ፈታኝ ነው ነብኝ ደሞ እሷ አዛ ከገባች በኋላ በቃ እንዲ ነው እኔ እዛ ጋር ነኝ እሷ አዛ ጋር ነች እንዲ ነው እሷን አልፌ ወደ ሞታው ማለት ነው ከንጻው ሞታና በጣም ነበር ብርክ ሚለኝ ልክ እሷ ጋር ስደርስ ራሱ ስልክ ራሱ ወርቆብኝ ያጋን በጣም ፈራት ነበርና ያው ያለን እየተላመደ ምናምን ከጊዜያት በኋላ እኔ አበሰርኳት በድርጊት ነው አበሰርኳት ጭራሽ በስራቲ ጋር ያ ስሜት እንዴት ነበር አይ አይደለም እንደመጀመሪያ ብዙ የሚያወራሱ አይደለም ብዙ አያወራም ለማውራትም ባሻገር ደግሞ በጣም ነው የሆነ እንትን ይላል ሰጠጥ ብሎ ብቻ በቃ እንትን ነው የሚል ሰው ነውና እኔ ያው የሚመስለኝ እኔ ይገባል ይወጣል ማንንም አይወራ ምናምንና ጉረኛ ሰው ነው ብዬ ነበር ማስበው ማለት ነው በቃ ከሰው ጋር ብዙ ማይግባባ ምናምን አሁን ነው በነገራችን ላይ በእኔ ምክንያት ማለት ነው እና ቀስ በቀስ ግን እየተግባባን ስንሄድ በሂደት መጀመሪያ ጓደኞች ነው ከጓደኝነት ተነስተን ያው ፍሪ ነበር ጓደኛሽ ስለነበረን ምንም አይነት ውስጣችን መደባበቅ የለም ምናምን ከዛ በኋላ ነው ወደ ፍቅር የተቀየረው ያው እንዳለክ በድርጊት ማለት ነው ማትረሱት የፍቅር ጊዜ ወይ አጋጣሚ ያላችሁ እንዲያላ ኮሮና ወቅት ላይ ማለት ነው አትቀራረብም አይደለ አትነካካም ምናምን ነገር ነው ብዙ ማታመሽም አትውጪም ወደ ውጭም አይባልም ያው መንገድ ላይ ከተያስክ ያው ታውቃለህ ይዛኔ የነበረው ነገርና እኛ ግን በቃ ይሆናል አይደለ እኔም ቤት መቀመጥ አልፈልግምና በቃ መገናኘት በራሱ ሱስ ሆኖብናል በቃ ተገናኝተን እንዳልኩ ላይክ እንደ ፍቅረኛም ብዙ ስላልነበረን ያኔ በቃ በጣም ነበር አብረን ምንዝናናው ምናምን ነገርና እኔም ፍሪ ነፃ ነው ሆኖ ከማንም ሰው በላይ ማለት ነው በዛ ወቅት ላይ ማረሰው ነገር ምንድነው የተፈጠረው ተዝናናን የሆነ ቦታ ነበርን ፈታልን ትንሽ ቀማመስናንና ከዛ መንገድ ላይ ለካስ ተያይዘን እየሄድን እንደዚህ ፖሊሶች ጠሩን ማለት ነው አኑ ምናምን አሉ ቻ ርቀት አለን የተወሰነ ርቀት ከዛ ቆምን አቤት ምናምን አናቸው ገብቶናል በቃ እሱ ደግሞ ያው ከዚህ በፊትም ቀምሷታል ያዙትን ነገር ዱላ ማለት ነው ከዛ በቃ አሁን እያለኝ ነው ሲመጡ ማለት ወይ እንሮጣለን ወይ ሆነ ነገር ምናምን እያለኝ ነው እንሮጥ ተባባልን ማለት ነው ምን ፈልጋችሁ ነው ጭራሽ ምን ፈልጋችሁ ነው ትላላችሁ ምናምን ነገር ነው ሲል አንመጣማ ምን አመጣላችሁ ምናምን እያለን ሩጫ እነሱም ጋር ትንሽ ተከተሉንና ስናይ ዞረን ርቀውናል ከዛ ቆመው ይስቃሉ ማለት ነው ያው ቢያራሩቱ ፖሊሶች ሞቅታ ላይ ነበርና በጣም ሞቅ ብሎ ነበርና ቢዙን አለቀልን ግን እነሱም ሁኔታቸው ነው መሰለኝ በጣም ሮጠዋል ግን አላገኙንም እንዴት እንደሆነ አላውቅም
ዞረን ስናያቸው ከኋላችን ይስቃሉ ማለት ነው ቆመው በቃ አረሳው እሱን ጊዜ ማለት ነው አብሮ ማደር ብቻ ነው እንጂ የሚቀር እያንዳንዱ ጠዋት ቁርስ እንገናኛለን ቁርስ እንበላለን ምናምን ከዛ በኋላ የሆነ ቦታ እንሄዳለን ከዛ ተመልሰን ምሳ እንዲሁ እናለን ይመሻል ለአዳር ብቻ ነው የምንለያየው እና በጣም የሚገርም ጊዜ ነበር በፍቅር ጊዜያችሁ በጣም መቀራረባችሁ ጠቅሞናል ብላችሁ ታስባላችሁ እሱ ባይኖርማ ዛሬ እዚህ እንኳን እንገኝም ምን ጥያቄ እንደዚህ በፍቅር ሆነን ልጅ ወልደን እንደዚህ ልንሆን አንችልም ጭራሽ በቃ ናፍቆት ነው አንዳንዴ የሆነ አንተ የሆነ ነገር አታርግ እየተባልክ አንተ ግን ያንን ነገር ስታረግ ነው የሚያስደስት አይደል ጌታ ኢየሱስ ነው እኔ ሳስብ አሁን እንደዚህ ተቀጣጥረን በቃ የዛሬ ሳምንት ተነስተን የሆነ ቦታ እንሄዳለን ምናምን አይደለም እንባባለው ማለት ነው በቃ ማታ ላይ በቃ ነገ አዳማ ለምን አንሄድም ምናምን ነገር እንባባለን እሺ በቃ የሆነ የውሳኔያችን ትዳራችንም ቆይ ነግራለሁ ትዳራችንም በዛ መንገድ ነው ሄደው ኖርማሊና በቃ ብድግ ብለን ተነስተን እንሄዳለን ማለት ነው ዘና ብለን ምናምን ነገር እንመጣለን በቃ አሪፍ ጊዜ በጣም ቆንጆ ጊዜና ለዛሬው መሰረታችን ነው በደንብ ለመተዋወቅ ምንም ጥያቄ የለውም ደግሞ ደስ ይላል በጣም የሚገርም ጊዜ ነው ፍቅረኛሞች ከመጋባታቸው በፊት ቀድሞ በጣም ጥሩ ጊዜ እንዲያሳልፉ ትመክራላችሁ አብረ ትዳሩ ስትሆን ኃላፊነት ኦልሞስት አንተ የራስ መንግስት ነህ የቤተሰብ መንግስት ነህ ያን ነገሮች የምታረገው ቀድመ እዛች ጋር ጨርሰ አሁን ምንም የሚያምር ነገር አይኖርም ማለት ነው ብታረግ ራሱ ባለች ሰዓት የሆነ ሄደ መለስ የምትልበት ነው እንጂ አሁን እኔና እሷ እንዳረግ ነው አሁን እናርግ ብትል እዚህ ጋር በጣም ብዙ ስራ ብዙ ነገር ታረጋለህና ይሄ ነገር እዛ ጨርሰው እዚህ ጋር መምጣታቸው አንድ ትውቅ ነው ሁለት ደግሞ ለወደፊት ህይወታቸው በጣም አጓጓም እንጂ ቀጣይ ምን ይሄን ነገር ባራረኩት ኖሮ ወይ ምን አለበት እቺ ነገር ሳላረግ ምናምን ነገር አትልም ሁሉም ሰው ባቀሙ ነው አይደለ እኛም ባቀማችን ስንዝናና በቃ የሆነ ያሳለፍናቸው ጊዜያቶች ለዛሬ የበለጠ መሰረትም ሆኖናል የበለጠውን በደንብ ስላሳለፍ ነው በጣም ብዙ እንድትተዋወቅ ያደርጋል ታሪካችሁን ከሁለታችሁ በደንብ የሚያቆማን ነው ታሪካችን ሁለታችንም እናቃለን ግን እኔ እሷም ታሸንፍ ይመስለኛል አሸንፋኝም አይደል ያገባችኝ በዝራራ ገና ሳይጀምር እሱን መጨረሻ ላይ እኔም ግን ለሱ መሰጥ ይመስለኛል ከወለድክ በኋላ ብዙ ተውስታህል ነው ይሄ እውነቴን ነው እንዴ ሰቅ ሸር ታረጋለች ለቷን እኮ ነው እንዴ አው ጌታ እንዴ ሸር ታረጋለች በደንብ እውነትን ነው አንተ ተወርተኛል ምንም ነገር ነበር የማያልፈኝ ማለት ነውላ አሁን ግን እረሳለሁና እስቲ ላንተ ልስጥ እስቲ ክሬዲቱን ልስጥና እና ያለን ግን ይሆናል እሺ ሌዲስ ፈርስት ብለዋል እኔ ጀምራለሁኝ እሺ የመጀመሪያ ጥያቄያችን የሚሆነው በደንብ ስማኝ ኦፊሻሊ ፍቅር ስንጀምር ወይ መጀመሪያ ቀን ፍቅር ስንጀምር በምን አይነት መንገድ ነበር የጀመርነው እኮ ይከብዳል እሺ ታስተውስና አስተውሳለሁ ግን እሺ ማለት መጀመሪያ ፍቅር ስንገልጽ እኔ ነኝ የገለጽኩላት ከንፈሯን ሳምኩት ትንሽ ከቆየ በኋላ ነው ይሄ ድርጊት የተፈጸመው ሲኒማ ገብተን ስንወጣ ከዛ በቃ እንዴት እንደሆነ ማላቅም ያ አጋጣሚ ለኔ ራሱ ካንዳንድ ነው የሳምኩት ካንዳንድ ምን ማራኩም ካንዳንድ ነው የሳምኩት ከዛ በኋላ በቃ ትንሽ እሷ ጋር ያለውን ስሜት ብዙ ማላወኩትኝም ነበር በቃ ትንሽ ደብሯት ነበር እንደ ድፍረት ሲሆን እኔ እንጂ ምን ያክል ጊዜ ቆይታችሁ ነበር በጓደኝነት ቆይተናል ቢያንስ አንድ 5-6 ወር ምናምን እንደዛ 6 ወር ሙሉ ይዛው ነበር ፍቅር አዎ በቃ እኔ ጋር ሁሉ ነገር አለ እሷን ማለት እንደዚህ ባላቅም መጨረሻ ላይ ግን ያለውን ነገር ነገረችኝ ያው ካለፈም ከለፋውም በኋላ ኖርማሊ እኔም ጋር ስሜት እኮ አለ ግን ሲስመኝ ዛኔ ተሰማኝ ደንግጫለሁ ከመሬ ደነገጥኩት ምክንያቱም ኦልሞስት እንዳለክ ለ6 ወር ያህል ምናምን ነገር በቃ አብረን እንበላለን ሲኒማ እናያለን ምናምንና እንለያያለን እንዳለክ እንደ ጎረምሳ እንዲተጨባብጠ ምናምን ነው እንለያየው ማለት ነውና ያ ነገር ሲፈጠር በጣም ደነገጥኩትና እንዴት ደፈርከኝ አይነት ነገር አልኩ ማለት ነው ያው ግን ውሸት ናት እሷ ነገር ያው ለጊዜውም ቢሆን ማለት ነውና ከዛ በኋላ ነው ግን እኔም ያሰብኩበት ምናምን ሲሄድ ዋይ ኖት የሚለው ነገር በጣም ጥሩ ሰው ነው መልካም ሰው ነው ከመልክ በላይ ለሰው ሐሳቢ በጣም ጥሩ ሰው ማለት ነውና ለምን አይሆንም በቃ ምመኛው አይነት ሰው ነው እውነታው ማለት ነው ስቀርበው ያወኩት ምመኛው አይነት ሰው ነው የወደፊት ባሌ ቢሆን ደስ ይለኛል ብዬ ማስበው አይነት ሰው ነበርና በቃ ፍቃደኛ ሆንኩ ከዛ በኋላ ለመጀመሪያ ጊዜ ተገናኘ ነው የት ነው በምን አይነት አጋጣሚ ምን ስናረግ ስታገኝሽ ምን ተሰማሽ ቀላል ጥያቄ ከሆነ ያው መርካቶ ነው የተዋወቅ ነው የተያየ ነው መርካቶ እኮ ማለት ምን አይነት ቦታ እንዴ እንትን ለማለት እየሞከርክ አይደለም መርካቶ ነው የተዋወቅ ነው ያው ህንጻ ላይ እኔ መርካቶ እኮ ሰፊ ነች ለዛ እኮ ህንጻ ላይ ብቻ የቦታ እየፈለኩ ነበር ለስራ የሚሆነኝ ቦታ እየፈለኩ ነበር እና በዛ ነው በቃ ያንተ ሱቅ ደግሞ የምሰራበት ከፊት ለፊት ነበር እና በዛ መንገድ ነው የተዋወቅ ነው ያው እኔ ሳይክ መጀመሪያ እንዳልወደድኩ ነግሬካለሁ
ምን ተሰማሽ ላልከኝ ማለት ነው ያልወደድኩ ግን ሌላ አይደለም ያልወደድኩ ያው መልከህ እንኳን ሸበላ ነው ግን አመሰግናለሁ ኖርማሊ ያልወደድኩት በቃ ዝምተኝነት ወደ ጉራ ነው ብዬ እንዳስብ ስላላወቅኩ ነው ማለት ሶሪ ለዛ ጊዜ ደግሞ ከመጋባታችን በፊት የነበረ ከተጋባን በኋላ ይቀረ ነገር ምትለው ምንድነው አረ ምንም የለም ማለት በፊት የነበሩት ማቃቸው ነገሮች ሁሉም አሉ አስቸጋሪ ነበረው ስልክ ማንሳት ላይ በጣም አስቸጋሪ ነሽ አሁንም እሱ ነገር አለ ከልጅ ጋር ምናምን ስለምታሳልፍ ሊሆን ይችላል እሺ ግማሽ ሰጠው በጣም ኢንጆይ እናደርግ ነበር ከተጋባን በኋላ ግን ኦልሞስት ከግማሽ በላይ የሚሆነው ቀንሷል እኮ ማለት እሱ ምክንያት አለው ብዬ እኮ ነው ምክንያት ቢኖረውም እኮ ግን ይሄ መልስ መሆን ይችላል እኔ እንደዛ ነው ያሰብኩት ከሁለታችን ማን ነው ተግባቢ ኦብቪየስሊ እኮ ምን ጥያቄ አለው እኔ ነኝ አልክ እንዴ እኔ ነኝ አይደል ተመልሰ ከኔ ባህሪ እንዲው ስልጭት ያለክ ነገር ምንድነው እስቲ ይሄ ባህሪዋ ስልጭት ነው ካንቺ ባህሪ ስልጭት ያለኝ ነገር ኩርፊያ በጣም ነው የምታኮርፍ በጣም አክራፊ ነሽ ኩርፊያሽ በቃ አሁንም ላኮርፍ ግን ተመልካቾቻችን በጣም የሚወዱት ኩርፊያ ነው የገረመኝ ነገር ንዴቴን በጣም ነው የሚወዱት እና በስጭትሽ ነው የሚወዱት እነሱ ያው እና ስታኮርፍ ኩርፊያሽን እኔ የምጠላው እነሱ ይወዱታል እሺ ከዚህ በኋላ ለዞም እንደዚህ አይነት ቀን አልፈልግም እንዳከለኝ አልፈልግም አንድ የሚያበሳጫትና በግን የሚያረጋትን ነገር ላሳያችሁ ማብላት ነበር ምንድነው ችግር አንተ ስትነደጂ እኮ ደስ ይለኛል ኧረ በእናትህ ዞር በል እንዴ ዞር በል እሺ ለመርከብ ዞር በልልኝ በቃ ዞር በልልኝ እሺ ይቅርታ በእናትሽ ስሞትልሽ እናት ወይኔ ግን ኧረ በስመ አብ ምን አይነት ሰው ነህ ግን ምን ተንኮለኛ ማለት የሆነ እንደሚደብረኝ ስለምታ ኮምብለ እንድደበር ትፈልጋለህ እሺ ተነስ በቃ እሺ እኔ ኧረ መድኃኒዓለም በጣም ነው የምታስጣለው በቃ ከዚህ በኋላ ለዞም እንደዚህ አይነት ቀን አልፈልግም እንዳከለኝ አልፈልግም እነሱ ታሪካቸውን ይቀጥላሉ እናንተ ግን ሰብስክራይብ ማድረጋችሁን አትርሱ ምን ሳደርግ ነው በጣም የምትበሳጨው ማለት በቃ የምታዝኝብኝ ምን ማለት ምን አይነት ነገሮችን ሳረጋችሁ ነው ለጊዜውም ቢሆን ቀይ አንዳንድ የሚያናዱ ፕራንኮች የሚያናዱ ማለት ነው ግን ያው ለጊዜው ነው የምናደደው ታውቃለህ ወዲያውኑ በጣም ጮሃለው ምናምን እና ደግሞ ባልሰማ የምትሆነው ነገር የሆነ ነገር እያልኩክ ያ የፕራንክ አይዲያ የመጣው ያው መጀመሪያ የጀመርነው ለኢንጆይመንት ነበር ኢንጆይ ልናደርግበት ነበር ከዛ ግን የብዙ ካፕሎችን ቲክቶክ እናይ ነበርና ያው ካፕል እንደሆናችን መጠን እናይ ነበር በጣም ብዙ ጊዜ የምናያቸው ነገሮች ምንድናቸው ምንም ውጣ ወረድ የሌላቸው በጣም በከፍታ ብቻ የሚሄድ ትዳር በቃ ሁሌ ደስታ ብቻ ያለው ሁሌ ፍቅር ብቻ ያለው ምንም አይነት ጸብ የሌለው እንደዛ ነው የምናየው ይሄ በጣም ደስ ይላል ምንም ጥያቄ የለም ግን ለኛ ራሱ ጥያቄ ፈጥርብን ነበር በቃ አላ የኛ ትዳር ታዲያኛ በቀን አራቴ ምናምን እንጣላለን ማለት ነውና የኛ ትዳር ታዲያ ምንድነው ቆይ ከሰው የሚለየው ነገር ሁሉም ሰው እንደዚህ ኮን የሚያሳልፈው ለምንድነው ምናምን ነገር የሚለው ነገር ነውና ስናይ ጓደኞቻችንም ጋር ተመሳሳይ አይነት ጥያቄ አለና ለምን አናሳይም ለሰው ፕላስ ደግሞ የሆነ ቪዲዮ አየው እንዳጋጣሚ አንድ ቲክቶከር ናትና ይሄ ሁላ የናንተ ህይወት በቃ እንደዚህ ነው ወይ እንመናችሁ ወይ ትዳር ውስጥ ከመግባታችን በፊት ይሄ ብቻ ነው ወይ ያለው ነገር ሌላ ነገር የለም ወይ ደስታ ነው ፍቅር ነው መብላት መጠጣት ነው ሁሉም ነገር ይሄ ነው ወይ ብላና በቃ ይሄ በጣም የብዙ ሰው ጥያቄ ነው እንደ ኢትዮጵያዊ ማለት ነውና በጣም የብዙ ሰው ጥያቄ ከመሆኑ የተነሳ ከዛ በቃ እስቲ ለምን አንሞክረውም በተቃራኒው መንገድ ብለን ያው እኔ ሲያናደኝ ማለት ነው ኖርማሊም ያናደኛል በፊትም ጀምሮ ፍቅረኛም እያለን በጣም ተንኮለኛ ነው ያኔ ደስ ይላል ተንኮሉ ኖርማሊ እውነት ለነገር ፍጹም ያስደብረኝም ይሆናል የበለጠ እንትን እንድንል ነው በቃ ዝምታ አይኖር ቤታችን ውስጥና በዛ መንገድ ነው ለሰዎችም ለማሳየት ነው ይሄ ብቻ አይደለም በጣም ብዙ ሴቶች በብዙ መንገድ ያያለፉ ላይክ ተነጋግረው ብዙ ነገር ያሳልፋሉ በመነጋገር ማለት መጀመሪያ ላይ የሆነ ውስጥ በፊት መናረጋቸው ነገሮች ስለነበሩ ይሄንን ለምን እንደዚህ ወደ ቪዲዮ አንቀይረውም አሁን ካየ እሷ እንዳለችው ብዙዎቹ የሚያሳዩት ፍቅር በቃ ሲገላለጹ ነው የሆነ ነገር ሲያመጣላት የሆነ ነገር ስትለው በቃ ይሄን ግን ህይወት ውስጥ ደግሞ እውነታው አንድ ባልና ሚስት አንድ ቤት ውስጥ ከኖረ ድረስ የሚያጋጨው ነገር በጣም ብዙ ነው ምክንያቱም አንተ ፍጹም አይደለም እሷን ፍጹም አይደለች ይሄ ነገር ደግሞ ለምን አይወጣም የኛ ካየ እንደዛ ነው ብዙ በነገራችን ላይ ቲክቶክ ከመጀመራችን በፊት የሆነ ነገር ያያረጋ ይቀርጽ ነበር እንደዚህ ማለት ነው የሆነ ነገር ያያረጋ አሁን አሉ ብዙዎቹ ማለት ይቻላሉ ከቲክቶክ ከመጀመራችን በፊት የተቀረጹ ናቸው ሲለቀቁ ነበር አንድ ቪዲዮ ስንለቅ የሰውን አቀባበል ታይና ከዛው ደስ ይላል ማለት ነው ይሄ እንዲለቀቅ ኖርማል ነው ያለን ነው እየቀጠልን ከዛ እየሰራን ምናምን ነው እንጂ ብቻ ብዙ ቪዲዮዎች አሉ እንትን ከመጀመራችን በፊት የተቀረጹ
ይሄን ካልመለስከው ግን ማለት ነው የልደቴ ቀን መቼ ነው? የካቲት 1 የልደቴ ቀን ያውቀዋል። ቀለበት ያደረገልኝም የልደቴ ቀን ነው። ማለት ሁለቱ የአንድ የሷ ልደት ቀን በጣም ማለት ስፈልገው የነበረ ነው። የሰርጋችን ፕሮግራም ደግሞ በ7 ነው። ያ ደግሞ የኔ ልደት ነው እና በቃ ይሄን ከዚህ ጋር ባገናኙ ያልኩኝ እኔማ አልሆነልኝም እንጂ የልጃችንም በ7 ቢወለድ ደስ ይለኝ ነበር። ግን አራቀም በ17 ነው የተጋባ ነው። ጥር 7 ነው። የሱም የልደት ቀን ጥር 7 ነው። የኔ የካቲት 1 ነው። የልጃችን ደግሞ 17 ነው። 1/7 ያው ብቻ በጣም ይገናኛል። ብዙ ጊዜ ቴክስት እናወራለን ግን በጣም ረጅም ቴክስት ያወራንበት ቀን ቅዳሜ ለእሑድ ነበረ። ከማታ 3 ሰዓት መሰለኝ ከ3 ሰዓት እስከ ሌሊት እስከ 10 ሰዓት አካባቢ 11 ሰዓት አካባቢ እንደዛ ነው ያወራነውና ያም ደግሞ ያው እንድንጋባ ዲሳይድ ያደረግንበት ወቅት ነው። በሌሊት ነው መጋባት የወሰንነው ማለት ነው። ማለት በቃ ወደ አክሽን እቃ ወደ መግዛት ምናምን አይነት ነገር ለመግባት የተስማማንበት ወቅት አረሳውም። ከማታ 3 ሰዓት እስከ 11 ሰዓት እንደዛ ለ8 ሰዓት ምናምን እንደዛ። የመጨረሻም ቴክስት ደግሞ የሚሆነው ከኔ ነው የሆነው ደግሞ የኔ ነው። ለምን አንጋባም ሲል ለምን አብረን አንሆንም ለምን አብረን አንኖርም አለኝ በቴክስትና በቃ ታኝች ያለው አስበው በቃ የሆነ እየቀለደብኝም ነው መሰለኝ ሁላ ማለት ነው። ከዛ ከመረን ነው ምናምን ነገር አለ። ከዛ በቃ እኔ ላገባሽ ፈልጋለሁ ምናምን ነገር አለ በሌሊት ማለት ነው። ይታይክ አሁን የሆነ ነገር ሆነ የሁሉ ጊዜያቶች አለፉ። አሁን ደግሞ በቃ ከዛ በኋላ ያሉትን ሰዓቶች ደግሞ አብሬ ማሳለፍ ከሷ ጋር ልጅም ቢኖረኝ አለ አይደል ተላይተን የነበርኑ ሰዎች አንድ ጎጆ ላይ ደግሞ እንድንኖር ደግሞ ፈለጉ። በህይወታችን ወይም ደግሞ ከተጋባን በኋላ ትልቅ የተፈተንበት ቀን ብዬ የማስበው የትኛው ቀን ነው? ባልሳሳት ልጃችን ከተወለደ በኋላ በጣም አሞት በቃ ትንሽ በአለም ተቃርበው ነበር። ለባል ደግሞ ሆስፒታል ማሳለፍ አስበው ትንሽ ከባድ ጊዜ ነበር። ለኔ እሱ ነው ብዬ አስባለሁ። ልጃችን ካኑን ይባላልና አሁን 2ኛ አመቱ ነውና እንደተወለደ በ7ኛው ቀን አካባቢ ታሞ ነበረ። በህይወቴ ያሳለፍኩት ትልቁ መከራ ለኔ ይሄ ነው። ያው እናትነት ያው ስትወልድ ነው የምታውቀው። በጣም ትልቅ ፈተኝ ጊዜ ነው ያሳለፍኩት። በጣም ልጅ እንዴት ዳይፐር እንኳን እንደሚቀየር አላውቅም። ያው ቤተሰቦቼ ጋር ስለነበረ የወለድኩት እናቴ ጋር ይዤው አላውቅም። ለማጥባት ብቻ ይሰጡኛል፣ ይቀበሉኛል። በቃ በጣም ነው የሚሳሱለትና ጡት ማጥባት አልቻልኩም። ጡቴ ደርቆ ነበር። ያው በድንጋጤ ምግብ መብላት አልቻልኩም ነበር። እግሬ በጣም ካልሲ አድርጌ ከማበጡ የተነሳ ከመደንዘዝም የተነሳ ጓደኛዬ ናት እንደ ግርሽ ምናምን ነገር ብለኝ እየተራመድኩበት ራሱ አላወኩትም ነበር። በጣም ከባድ ጊዜ ያሳለፍንበት ጊዜ እሱ ነው። እግዚአብሔር ጋር አልፏል። አለመግባባት ሲፈጠሩ በምን አይነት መንገድ ነው የሚፈታው? እንዴትስ ነው የሚፈታው? ለችግሩስ እንዲፈታ ምክንያት የሚሆነው ሰው ማን ነው? ያው አለመግባባት እንዳልኩ እኛ በቀን 3-4 እንጣላለን። እንመጣ ራሱ ቅድም ተጣልተን ነበረ አይደል? ያው በጣም ስንጣላ ያው እሱ ነው ይሄን እንድናገር ፈልገን እሱ ነው በቃ የሆነ እኔ ማጠፋ ይቅርታ ይጠይቀኛል። በቃ እንድናወራ መንገድ የሚከፍተው አንተ ነህ። እሺ ደስ ይበልክ። ካጠፋው ይቅርታ የምትይበት ምክንያት አለሽ? ብዙ ጊዜ ሴቶች ይቅርታ ይጠይቁም ይባላል። ያው እውነት ነው። የተቸገርኩበት ነገር ቢሆን እሱ ነው። እኔ ይቅርታ እውነት ለመናገር በጎነት አይደለም፣ ጥሩ ነገር አይደለም። ይቅርታ መጠየቅ አውቃለሁ እኮ ውስጤ፣ ግን ለምን እንደሆነ አላውቅም። ይቅርታ መጠየቅ አይነሳው አይደለም። እኔ በጣም ብዙ ነገር ነው ማጠፋው። ምን ጥያቄ ያለው? በስማ እውነት በጣም ነው ብዙ ነገር በቀን ውስጥ እንደማጠፋ አውቃለሁ እኮ። ያው አንተም ታጠፋለህ ግን ወቅ ብዙ ነገር በቀን ውስጥ ብዙ ነገር አደርጋለሁ። ብቻ እስከዛሬ ከባድ ብለህ የምታስበው ጥፋት አጥፍቼ ከሆነ አላውቅም፣ ግን በጣም ያው እዚህ ጋር ደርሷል። ይቅርታውን ሶሪ ተቀብያለሁ። አመሰግናለሁ። ባለውለታዬ ነህ። አንተ ግን ቆይ ሰፖርት እያረከው ነው። በጣም ይቅርታ አስጠየቅከኛ። እንዴት ወደ ሶሻል ሚዲያ ለመግባት ወሰንን? ኦኬ እንኳን ቀላል ጥያቄ ነው። ቅድም መልሰናል። ያው ብዙ የካፕል ኮንተንት የሚሰሩ ሰዎች ያሉን ህይወታቸው ነው ማለት ብዙ ጊዜ አይኖርም ማለት አይደለም፣ ግን ብዙ ቤት ውስጥ የማይኖረውን ህይወት ነው እያሳዩ ያሉት። ግን እኛ ደግሞ እቺንም ነገር እንጨምርባት ይሄም ነገር አለ እንዲሉ ያንን ነገር በማሰብ ነው የጀመርነው። አንቺ ብቻ የምታውቂው ነገር ወይ ሶሻል ሚዲያ ወይ ደግሞ ከዙሪያችን ላይ ጓደኞቻችን ምናምን የማያውቁት ካለ የኔ ባህሪ እኔ ብቻ ማቀው ሳይሆን የጓደኞቻችን በጣም መልካም ሰው ነው እንዳልኳችሁ። በተንኮል ብቻ የተሞላ ሰው ሳይሆን በጣም ጥሩ ሰው፣ ለሰው የሚያስብ ሰው፣ ብዙ ሰዎች የማያውቁት ማለት ነው። ላይክ አላ ፎሎወሮቻችን የሚያውቁት ያው የሚያዩትን አይደለ። በጣም ቁም ነገረኛ ነው። በጣም መልካም ሰው ነው። ለሰው የሚያስብ የሁሉም ሰው ብቻ አካባቢያችን ላይ ያሉ ሰዎች በሙሉ የሚያውቁት ነገር ነው። ማንንም ሰው ቢጠይቅ የሚመልሰው። በእኔና ባንተ መሃል ችግር ሲፈጠር ማን ነው ትግስተኛው? ይሄ እውነቱን ተናገር። ምንም ጥያቄ የሌለው እኔ ትግስተኛ ነኝ። በጣም ትግስተኛ ነኝ።
ሰው ትንሽ ነገር ሲያስኮርፋት ወይ በትንሽ ነገር ስትበሳጭ እኔ ግን በቃ በዛ ሰዓት ጸጥላትና ወይ ደግሞ እኔ በነገራችን የኔ ባህሪ የሆነ ነገር ሲፈጠር ወዳውን ይቅርታ ሶሪ ነው የኔ ነኝ ትግስተኛ ምን አለበት እሷ ናት ብትልሽ ተመልሷል የሌለሽ አይ የሌለሽ ነው ጭራሽ በፍቅር እያለን በጣም ተጣልተን እንለያያልሽበት ቀን አለ ወይ አለ መቼ መሰለክ የሆነ ፕሮግራም ነበርንና በመሃል ላይ ተጣላን እንደተለመደው ማለት ነው ከዛ ሄዶ ጸጉሩን ሙልጭ አድርጎት መጣ ሙልጭ መላጣው ነው መጣ ማለት እንዴት መሰለክ የቤተሰብ ፕሮግራም ነበረን ይዛኔ በቃ ፏ ብለን ነው አይደለ ኦልሞስት ይመስለኛል የመጀመሪያ ጊዜ ነው ከቤተሰብ ጋር አይደል እንግዲህ አሰበው እንደመጀመሪያና ቤተሰብ ጋር ለኔ ፕሮግራም ነበረን በሆነ ነገር ተጣላን ከዛ ጸጉሩን ተላጭቶት በለው በቃ በዜሮ አለ እንደዛው ነው መጣና አስተውሰን ኮፍያ አድርጎ ኮፍያው እንደዚህ ልጥፍ ብሏል ላይ ማለት ነው አይቻው ከዛ በቃ ግራ ገባኝ ማለት ነው አኩርፍ ያለው ላናግረው አይደለም ግን ማናገር አለብኝ ከዛ እንደዚህ ነካዋለው መላጣ ነው የለም ጸጉሩ ክፍት ታረጋዋለው የለም በቃ እንጃ በቃ ይሆናል በጣም ስሜታዊ ሆንኩኝ ማለት አንደኛ ነገር ተነጋግረን አይደለም ይሄን ነገር ያደረገው ሁለት ደግሞ እንግዲህ ፕሮግራም ይያለን ለፕሮግራማችን እየተዘጋጀን ነው እንግዲህ ጸጉሩን ተመልጦ ይመጣው ይታይክ ማለት ነው እና በጣም ተናድጄ በቃ ስለዚህ ገና ካሁኑ አንተ እንደዚህ አይነት ባህሪ ካለህ እኮ ምናምን አይነት ነገር ብዬ በጣም በቃ ብዬ ለዚህ የዚህን ጊዜ ብዬሃለሁ በቃ ጸጉሩ በጣም ነበር የሚያምረው ከዚህ በላይ ማለት ነው እኔ ግን ፈልጌው አይደለም ማለት አንድ ደንበኛ አለኝ ሌላም ጊዜም እኔ እጄ የጸጉር ምርጫዬን ጠይቆኝም ምንም አያውቅም ያቀን ግን ምናምን ሲለኝ ኖርማል እንደተለመደው ነው ያልኩት ኖርማል ስለው ያው ያለ የሚያቆን ያነሳል ነው ከዛ ምን ልታረጉኝ የሆነ ሐሳብ ውስጥ ነበርኩኝ ለሷ ስጦታ ምናምን ልግዛ ምናምን ምን ያሰብኩ ነበርና ከዛ ቀናስል እንዲ ዞር ነው ያልኩት ራሱ ሌላ ሰው ነው የመሰለኝ ራሴ ግማሽ ይሰጣት እንዴት እስቲ ሌላ አለ ዋነኛው ነገር ቤተሰብ ትውቅ ሳይሆን ምርቃት ነበር ምርቃት ላይ በዛው የቤተሰብ እኮና ቤተሰብ እኮ የመጀመሪያ ቀን በምርቃቱ ምክንያት ነው እዛ ሄዳለሁኝ በዛም እንደትውቅ ነው አንተ ሲጀመራውን ግማሽ እንዲሰጠኝ ፈለከው ለምን ነው አይደለም ጥያቄው መልሱ እንደዛ ለመጀመሪያ ጊዜ ለቤተሰቦች ስለኔ ስትናገር ምን ብለ ነገርካቸው ወይ ደግሞ ይዘኝ ሄደስ ታስተዋውቅ እንዴት ነበር ማለት ለነሱ ያልኳቸው ነገር የለም አሞኝ ነው የመጣችሁ ስልክ ሳውራ ምናምን ማነች ምናምን እንደዚህ ምናምን ብዬ የሚለውን ነገር አውርቻቸዋለሁ እንጂ የዛን ቀን ስትመጣ ታምሜ ነው የመጣችሁ ለቤተሰብ ደግሞ እንደዚህ ምንም አላልኳቸውም በቃ አንድ ኖርማል ሰው እንደሚመጣ ነው የሚያውቁት ተመልሷል ግን በዚህ አጋጣሚ በጣም ደስ ይላሉ ቤተሰቦቹ ያው ለኔም ቤተሰቦቼ ናቸው ከምለ በላይ ማለት ነውና ትንሹ እህቱ ነበረች ምህረት ትባላለችና በቃ በወዲያው ተግባብተን በጣም ነው ከሰው ጋር ራሱ የምትግባባውና ታስተውሳለች እሷ ብቻ ሳይሆን ሙሉ ፋሚሊ እንደዛ ነው በትራስ ምናምን ስንደባደብ ነበር ከመጀመሪያ ቀን ሁላ ተግባብተን በአንዴ በቃ ቤት ውስጥ ተወኝ በአንድ ግሩ በቃ ደስ ብላቸው ማራሱ በጣም ደስ ብሏት ነበር አረ ያቃሉ ማለት በስልክ ስናወራ እንደውም ታስተውሳለኝ በስልክ ረጅም ሰዓት ቴክስት ከማውራታችን በፊት በስልክ ያወራን ነበር ከዛ ያለውን አንተ ልጅ አተኛም ወይ ምንድነው ምናምን በቃ እንደዛ ይገባቸዋል ያለው ነገር ያቁታል በፍቅር ይያለን የነበረ ባህሪ አሁን ደግሞ ከተጋባን በኋላ የመጣ የተለወጠ ለውጥ ካኒ ባህሪ እግዚአብሔር በሚያውቀው እኔ የለም እኔ እንጃ እኔ ምንም አላስተውስም ጭራሽ እንዲ ነበር አሁን የለም ብዬ ማስተውሰው ባህሪክ አሬለም ወይ ተጨመረ ደግሞ ወይ ተቀነሰ ወይ ደግሞ አዲስ የሆነብሽ ነገር በቃ ከተሳሳትኩም እንግዲህ አላቀም ግን ለኔ ግን የለም እውነታው የለም ተመለሰ የሚገርምክ እውነት ለመናገር ከዚህ በፊት በጣም ብዙ ሰዎችን እሰማ ነበር ትዳር ውስጥ ፍቅረኛሞች ይያለን እንዲ ነበር ትዳር ውስጥ እንገባ ጸባዩ ተቀይሯል እና የሚባል ነገር እንሰማ እኔም በጣም እሰማ ነበርና ግን ይሄው እግዚአብሔርን እኔ እንጃ አላቀም የለም ጭራሽ ማለት ነው በቃ እንደነበረ ነው ምንም ፍቅሩም አልቀነሰብኝም ጭራሽ ለዛውም በቃ ይበለጠ በጣም ያሳሰውት ይሁን አላቀም በጣም ሞር የጨመረውላ ነው የሚመስለኝ እኔ ማለት ነው እንጂ ምንም የቀነሰ ነገር የለም ማለት አንተ ቀን በቀን ካገኘው ድብቅ ባህሪ አይኖርህ ድብቅ ማንነት አይኖርህ የሚወጣም ነገር የለም በፊት ጓደኛው እንዳለክ ስለነበርን ጓደኛውንን ጓደኝነት ውስጥ ደግሞ ያው ታቃለክ ምንም የሚደበቅም ነገር የለም እንደ ፍቅረኛም ሳትሆን ይሆናል እንደ ጓደኛ ነው የምታወራው በዛ ውስጥ ደግሞ ማንነቴን ታቃለች በሚገባ በዛ የተደበቀ አንተ ሳለ ወይ ጭራሽ የለም እኔ ትንሽ የሚያስቸግረኝ አሁን ኩርፊያ ተፈጥሮ አንዳንዴ ብዙ ነገር ሰጥቶ ነገር ያጎልባል ልጃችን ከመጣ ወይም ከተወለደ በኋላ ፍቅርህን አልተሻማብም እስቲ ቱ ቢ ሆነስት እውነትን ንገረኝ እስቲ በሚገባ ነው እንጂ ምን ጥያቄ አለ በሚገባ ተሻምቶብኛል እንጂ ደግሞ
ደግሞ እንደ እንትን እኮ ነው በሚል ማለት እሱ ከመጣ በኋላ ምን አለ መሰለህ እኔ በተፈጥሮ ብቻ ነገር አላውቅም ትንሽ እንቅልፍ ተኝቼ አጠገቤ ሰው እንዳለ ካወኩ ምንም ኖርማል ነው ግን እንዳላወኩ ምናምን ተኝቼ እንዲከነካኝ ብድግ ብዬ ነው በቦክስ ነው እና መጥፎ ባህሪ ያለብኝ ቆይ እዚህ አጋጣሚ ማለት ነው እኔ አንድ ነገር ልንገርክ የሆነ ጓደኛችን ጋር ሀያቴ ያረፈች አካባቢ ላይ አብረው አንድ ክፍል ከተኝተዋል ማለት ነውና ሚኪ ይባላል ጓደኛችን ነውና ስልክ ምናምን የኮምፒውተር ምናምን የሚሰራው ከዛ የሱን ስልክ እያስተካከለለት አብረው ነበር እያስተካከሉ የነበረው ማለት ነው እሱ እንቅልፍ ቀድሞት ይዞት ሄዳል ማለት ነው እዛ እሱ ለካስ ብቻውን አስተካክሎ ፍግት ብሎ ጨርሶ ምናምን አንተ ስማ ማስተካከልኩት ብሎ እንደዚህ ነካው ተነስ በቦክስ ነው በቦክስ በጥፊ እሱ ነው ጧት ይነገረኝ እኔ ማለት በዛ ሰዓት አላውቅም በነገራችን ላይ ለክሶ ነበረ ቀኑ ሙሉ ስንደክም ነው ያለው ገጠመኝ ደግሞ ስልክ ስክሪኑ ተሰበረ ራሱ ይሰራል ልጁ ከዛ ስፒከሩን ገልብጦ ሰራው ከዛ ሲሞከር አይሰራም ከዛ ሲታገል እስከ 7 ሰዓት ምናምን ቆየ ከዛ በቃ ከሰራ ይስራ ከቶ ምናምን እየተኙኝ ነው እሱ ሲታገል ነጋ ከዛ ሲቀሰቅሰኝ በጥፊ ነው ለዛ ስል ልጃችን ማለት ያው ጻንም ስለሆነ ወደ ይሽከራከራል ደግሞ በነገራችን አልጋ ይበቃው እንዴ ልጆች ያራቸው እንደዛ እዚህ ጋር አስተኝተው ጣት እሱ እግር ስርም ልታገኙ ይችላልና ለዛ እሱላ ለመንካስል ያው ከነሱ ሽሽት ብዬ ስለምን በዛ ፍቅሬን በሚገባ ነው የተሻሙ እንዴ ይሻማል እንጂ ለዛም እኮ ነው ቀርመን ጥሩ ጊዜ ያሳለፍነው በኔ በጣም የቀናሽብኝ ጊዜ ከሆነ ሰው ጋር የተሽኝ ምናምን ይመስለኛል አንድ ጊዜ እንግዲህ ቅናት ይባል ግን አላቅም እውነት ለመናገር የሆነ ጊዜ ላይ ምን ተፈጠረ ስራ ቦታ ላይ ሆኖ ገና ፍቅረኛሞች ሆነን ማለት ነው ስራ ቦታ ላይ ሆኖ በጣም ዳስቸኳይ ጉዳይ ፈልጌው ነበርና ብደውል አያነሳ በጣም በተደጋጋሚ ማለት ነው ከዛ ቅርብ ስለነበርኩኝ ሄድኩኝ ስራ ቦታና ዲዛይን ምናምን ነገር ለሚያሰለጥናቸው ልጆች ነበሩና እያሳያቸው ነበርና ኢኮኖሚክስ ልጅ ጋር ቁጭ ብሎ እያሳያትናና ክፍት አድርጌ ስገባ ቁጭ ብሎ ከሷ ጋር አበባ ነው መሰለኝ የሚስለው የሆነ ነገር ብቻ ያረጋል ማለት ነው ያው ማለት አበባ ሳይሆን የፍቅር ሳይሆን አይ ነው እኮ ዲዛይን እኔ መስራው ያገር ባል ልብስ ነው ከዛ እንደዛ ያረጋ ብቻ ስገባ ዲዛይን ያስተማራት ነው በጣም ቁጭ ብለዋል ተቀራርበው ከዛ በጣም ነው የተናደድኩት የዛኔ ለዝም ታስታውስ አለም ደግሞ ታነሰው ስልክ ምናምን ነገር ስል ከዛ ስልኩን ዞር ብዬ ሳይው ብቻ ስልኩን አንስቼ ራሱ ወርወሬዋለሁ ማለት ነው ተሰበራ ስልኩን ዘን እንደ በዛ የምናልባት ያኛው ጊዜ ተመልሷል አልፎ ላይቭ አይመቸኝ ብራኑ በጣም ስለሚከብደኝ እሷም እንደዛ አይመቻትም ብቻ ትንሽ ከሰው እየታነጥፋ ምናምን ብለን ስንገባ ሚስትን ፍታና ለኔ ስጠኝ እኔ ላግባለ ምናምን የሚሏሉ እሷ ጋርም ደግሞ አንድ ታስተውሻለች ሰማው ይቅርና አቃ ባልሽ ለኔ ስጭኝ እሷ ሳትሆን መልስ ሲሰጡ የነበሩ የቅርብ ጓደኞቻችን ምን ማለት ነው ምናምን ብሎ ተሳሳሙ የሚለው ደግሞ ጥያቄ ሁሌ በቃ እውነት እንደ ባልትዳር ታይም የምናሳልፍ አይመስላችሁም ላይቭ ላይ ስንገባ እስቲ ሳማት እውነት ምን ተሳሳሙ ይመስላችኋል ማለት እስቲ ሳሚው ከንፈር ለከንፈር ያው እኛ ደግሞ እውነት ለመናገር ሶሻል ሚዲያ ላይ ከንፈር ለከንፈር አንሳሳም የመጨረሻ ጥያቄ እሺ እኔ ካንተ በጣም የምወድልህ ነገር ምንህን ይመስላል ባህሪ በቃ ከባህሪህ ውስጥ ይሄ ነገር እንዳለ በቃ አዛኝነቴ ተመለሰ የዋህነትን ብላለች እና ይገናኛል አዛኝና ይዋህ እንዴ ምን ፍረድ በቃ አሻዳን እስቲ ይገናኛል ኮንሰፕቱ ተገናኝቶልኛል በቃ ተገናኝቷል በጣም ነው ሰው የሚያከብረው በጣም ትሁት ነው በጣም ሰው በቃ አላ የትም ቦታ እንትን ብትለው የሆነ ነገር አድርግ ብትለው እንደው የራሱን ነገር ራሱ ትቶ ለሰው የሚቆም ሰው ነው ሲጀመር ማለት ነው ከኔ የምትወጂው ምርጥ ኳሊቲ የማትለወጥ መሆንህን እውነት ለመናገር ሁሌ አንድ አይነት መሆንከን በቃ ድሮም ማቀው ያው ነክና ያን ነገርን በጣም ነው የምወድል ሰው የምታከብርበትን መንገድ እውነት የኛ ኑሮ ለታይታ አይደለም ለታይታ የምናረጋቸው ይሄ ሶሻል ሚዲያ ላይ የሚታየው ሌላ ምናምን የሚባል አይደለም የኛ ታሪክ ማለት ነው ሰው ምናልባት ቪዲዮ ዲሰራ እስቲ ቆይ ቪዲዮ እንስራ መጀመሪያ ተነጋግረን እስቲ ቆይ ገብቼ እንደዚህ ካየኝ በጣም ናቹራል ነው የኛ ቪዲዮና ምንም ታይታ የለንም ያንተን የምወድል እሱ ነው በቃ ያው ነክ በቃ ሰው ከተዳር በፊት እና ከተዳር በኋላ ይቀየራል ይባላል ያው ነክ ለሰው ያለ ክብር ለቤተሰቦች ያለህን ክብር ለራስን ቤተሰቦች ያለ ክብር ለኔ ለልጄ የምሰጠን ቦታ ብዙ ዋጋ እየከፈልከን ያለው ቃል የለኝም በጣም ነው የምወዳት በጣም ነው ማፈቅራት በቃ ረጅም እድሜ ኑሪልኝ ነው የምለው ለምትሰጪ ነገር ሁሉ ቴንኪው ልጅም ስለሰጠሽኝ አመሰግናለሁ ተገኝቶ ነው
90% የሚሆን ተመልካቾቻችን ሰብስክራይብ ሳያደርጉ ነው የሚመለከቱት። ሰብስክራይብ አድርጋችኋል? ሰብስክራይብ ማድረጋችሁ እንዳትረሱ። የቀረ ነገር አለ የምትሉት ነገር ካለ? አዎ የቀረ ነገር በእኔ በኩል አንዳለ በመጀመሪያ እዚህ ድረስ ስለጋበስከን እንግዳ አድርገህ ስለጋበስከን በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሌላው ደግሞ ላንቺ ነው ማለት እስካሁን አወራን፣ እስካሁን ተጫወትን። አሁን ደግሞ እውነት ነው ማለት በቃ እንዴት ብዬ እንደምናግርሽ አላውቅም። ልጃችን የት እንዳለ ታውቂያለሽ? ጓደኛችን ስልክ እንዳታነሳ ምናምን ያረኳት እኔ ነኝ ማለት እሷ ጋር እንዲቆይ ነበረ እና ስልክ እንዳታነሽላት በቃ እኔ ያመቻችሁት ነገር አለ ልጃችን ቤተሰብ ጋር ነው የሚሄደው ብያታለሁኝ። በቃ እሱ ምክንያቱም ልነግርሽ እኮ ነው እንዴት አድርጌ እንደምነግርሽ እኮ ነው ግራ ይገባኝ እንጂ ይከብዳል ትንሽ። ያው ማለት መጨረሻ ላይ መሆን ያለበት ነገር ነው። ምን ሆነ ማለት ልጄ ነው? አይ ምንም አልሆነም እሱ እግዚአብሔር ይመስገን። ግን እሷን ስልክ እንዳታነሽ ያልኳትኝ በቃ በኔም በሷም ሲደወልሽ ስልክ እንዳታነሽ ያልኳት እኔ ነኝ። ምንድን በቃ ልጃችን ያለው እናታችን ጋር እህቶቻችን ማለት ፋሚሊ ጋር ነው እኔ ጋር ያለው። በቃ ኦኬ ነው እንደዛ ያደረኩት። ምንድን ከዚህ በፊት የነበረሽ ፍቅረኛ አስታውሹ? ቃል አይደለም። እሺ በተደጋጋሚ እየደወለልኝ ነበር። ብዙ ሰው ነው ያወራውኝ ምናምን በቃ ትንሽ እኔም ከበደኝ። በቃ እኔ እሷን አጥቼ መኖር አልችልም ታምም ያለውኝ ከገዳም ራሱ የመጣሁት አሁን ነው ምናምን ብዙ ነገር ብሎኝ በቃ በጣም ተማጽኖኛል። ከብዙ ማለት ብዙ ሰው ሰብስቦ ነው ራሱ ሲያወራኝ ነበር። ከዛ በቃ እኔ በጣም ነው እሷን መውዳት እሷን በጣም ነው ማፈቅራት። ስለዚህ በቃ የምችለውን አድርገ እኔ ለመወሰን በጣም እያሰብኩበት ነበር። ቢያንስ ከወር በላይ ደጋግሞ ደውሏል። አንቺ ጋርም ደግሞ ባለፈ ሲደውል አይቻለሁ ማለት ስልክ ሲደውል የትተሹ ሳይለንት አድርገሽ ምናምን ስትወጪ አይቼሻል። እና በቃ ዛሬ እዚህ ጋር እናብቀውና ልጃችንን ወደ ቤት እንዲሄድ ያደረኩት ለዛ ነው። ምንድነው የሚያበቃው? አልገባኝም እኮ የምትለኝ ማማማሪ በቃ ማለት አንዳንዴ እንዴት ነው ለሰው አሁን ለሰው አዛኝ ነው ለሰው እንደዚህ ነው ምናምን ብለሻል አይደል? ይሄም እዚህ ውስጥ ያካትታል ማለት በቃ እሱ እንደዛ ሲሆን በጣም እኔ ራሱ ፈራኝ። እሱ ቢሞት ፈጣሪ እኔን ህይወት ይቀበላታል የሚለውን እያሰብኩ ነበር። በነገራችን ላይ እዚህ ስለጋበስከን ቴንክ ዩ። ይሄን ነገር በቃ ግዴታ መሆን ስላለበት ምንድነው እኮ የሚሆነው ነው ማለት ነው። አልገባኝም። ደወለልክና እሺ ምን ይሁን ማለት ሲጀመር ምን አገናኘው ከዛ ከኛ ህይወት ጋር እሱ ምን አገናኘው ማለት ይሄ ፓስት ስቶሪ ምንድነው እኮ የምትለኝ አልገባኝም። ማስረዳኝ በቃ ማለት እሱ አንቺን ባንቺ ፍቅር በጣም እየተሰቃየ ስለሆነ እንዴ ሲጀመር አንተ ለኔ እንደዚህ ማለት አለብህ እንዴ? እንዴ ማለት የለብኝም ግን ሰው ነኝ እኮ አይደል? ለሰው ማዘን አይደለም ሲጀመር አይደለም። እንዴት እንደዚህ ታወራለህ? ሲጀመር ማለት እዚህ ማውራት አይ ከደበረሽ ማቆም ይችላል። እሱ ማቆም ይችላል እንዴ ሲጀመር እኮ እንዴ በቃ ማለት እንደዛ ነው። ልጁም እዛ እኮ ምንድነው ፋይናሊ ልትለኝ ይፈልጋል? በቃ ፋይናሊ እዚህ ጋር እናብቃ እኔና አንቺ ህይወት ነው ማለት እስካሁን ስለነበረ እናመሰግናለን። ካሜራና ወይስ አልገባኝም። እየቀለድክብኝ ነው አይደል? በዚህ ቀለዳል እንዴ? በእንደዚህ አይነት እኮ ቀልድ የለም ማማ። ምን ሆነሽ ነው? ኦኬ ይሄ ስንበት ነው። ይሄን አጋጣሚ ሳገኝ እንደውም ደስ ነው ያለኝ። ከመጀመሩ ነው አንተ እንደዚህ አይነት ነገር እያወራለሁ። አልገባኝም። እንዴት ሲጀመር እሱን ያሱን ማለት እንዴትስ እንደዚህ ታወራኛለህ እንዴ? እኮ ትዳር በላይ ይዘክ እንደዚህ አይነት ወሬ ሲጀመር ያስፈልጋል። አሁን አንድ ሰው ማለት እንደዚህ ሲጎዳ አንቺን ወዶ ማለት እኔ እንደዚህ አልገባኝ። እኔ እሱ አይደለም እኔ ህይወት የራሴ ህይወት እኮ ነው። ሲቀጥል አንተ ለኔ እንደዚህ ብለህ እንዴት ታወራኛለህ እንዴ? እኮ እኔ እንደዚህ ብዬ እንዳላወራሽ አንድ ሲጀመር ስልኬን ከየት አገኘው? ደጋግሞ ሲደውልልኝ በቃ እኔም ማለት ሰው እኮ ነኝ እንዴ ነች አራይ ሲጀመር ወይ ደግሞ የሆነ ምን አሰብ ፕራንክ ምናምን ነገር ይሄ ቀልድ አይደለም። እሺ ልጁ የት ነው ያለው? እኮ በቃ ምክንያት እኮ እንዴ ልጁ የት ነው ያለው? እቤት እሺ ከትናንት ጀምሮ ለምንድን ነው ስልክ ያላነሳችልሽ? እኔ እሱን አላውቅም እንዴ እኔ አላውቅም። በቃ ቀድሜ ነው ያወራነው። ላሳይሽ እሷ ጋር የተደዋወልንበት ቅዳሜ ቀንና ማታ እያወራን ነበር ከሷ። እሺ ምንድን ነው የፈለግከው አንተ? በቃ ምን ፈልጋለሁ? ምናምን በዚህ ጉዳይ አልፈልግም። እውነቴን ነው። የምን ይቅርታ ነው እንዴ? ምን ሆነሽ ነው አንቺ? እንደዚህ አይነት ነገር ባባ ከመች ጀምሮ ነው? በቃ እኔ አዎ ነገሩ ከባድ ነው አውቃለሁ። እሺ ግን አይደለም እዚህ ጋር እሺ ስንወጣ እናወራሽ። አይ ማውራት የለም ማለት እኔ ቀጥታ እሱ እዚህ ከሰው ጋር ታች እየጠበቀች ነው እሱ። አሁን ስሙን ማንሳት አስፈላጊ አይደለም። በቃ ማለት ልጃችንን ቅድም ስትሰናበችም የመጨረሻሽ ነበር ማለት ያው እሱ ማየት ይሻለሽ ግን ቀላል አይደለም ማማ። እኔ በጣም ተሰምቶኝ ነው ጀመር እንደዚህ እንቶሪኝ ልትወሪኝ ገባኝ። እኔ ምን ማድረግ አለብኝ ታዲያ? እሺ ማለት ቀርመሽ እኮ ማስተካከል ያለብሽ እንዴ ነው አንቺ ነሽ እንዴ እንደዚህ እንድትሆኝ አይደለም እንዴ?
እና እሺ እኔ ምን ላድርገው? ጭራሽ ልጃችንን የምታየው ለመጨረሻ ጊዜ ነው? እሺ ችግር የለም። ጀመር ምንም አይነት ይቅርታ አልፈልግም። እሺ ለዚህ ነው ነገር ስራ ዞር በልልኝ። ባባ ዞር በልልኝ። ምን ሆነሽ ነው አንቺ? ጀመር እንደዚህ አይነት ወሬ አለ እዚህ? ምንም አይቆይ ምንም እውነት አልፈልግም ሲጀመር ምንም ሊያረጋጋኝ አይችልም ሲጀመር ነግሬዋለሁ ምንም አይነት ይቅርታ አልፈልግም ሲጀመር ከሱ እባክህ በእናትህ እሺ ግን በቃ እኔ ምንም አይደለም በእናትህ አይ በማርያም አትበለኝ ሲጀመር ነው ስም አትጥራብኝ እሺ ቁጭ በይና አንተ እንግዲህ ከስ አድርገህ እንደምታስተካክለው ናይ ነው ወይ ቁጭ በይ የምን አሁን እውነቱን ተናገር እንግዲህ ናይ ቁጭ በይ አልቀመጥም ሲጀመር አንተ ስላልከኝ አይደለም ቀመጥ እንዴት ብዬ ልጀምርልሽ? እኔ እናት አውቄ ነው ሁሉም ነገር። ኧረ በእናትህ የእውነት አውቄ ነው። ይቅርታ በጣም ሶሪ። ፍራንክ ነውና ይቅርታ አድርጊኝ። እሺ ይቅርታ ማማ ይቅርታ። እሺ ተነስ በቃ በእናትህ ሲጀመር በእንደዚህ አይነት ነገር ፕራንክ አድርገኸኝ አታውቅም? እኔ አልፈልግም እንደዚህ አይነት ነገር ሲጀመር አልፈልግም። በጣም ይቅርታ። በጣም ብዙ ነገር ከዚህ በኋላ እንደዚህ አይነት ፕራንክ አንደረግም ተባብለናል ሁላ ጭራሽ። አዎ ሲጀመር እኔ ነገሮቹም እውነት ስለሆኑ ደንግጫለሁ ሲጀመር ማለት ነው እውነታው። አንድም ይሄንን ላስብ የቻልኩት በነገራችን ላይ አንድ እህታችን አለች ያው ጓደኛችን ነች ከእህትም በላይ ነች እና ልጃችን እሷ እንደምትይዝልን ነበርና ምን ችግር እንደገጠማት አናውቅም ስልኳ አልሰራም ስላለን ይሄንን ነገር ብላት ቢያንስ ወደ እውነት ይወስዷል ነው ልጁም ያለው ፋሚሊ ጋር ነው ያንን በማሰብ ነው ይሄንን ልላት የቻልኩት እና ይቅርታ እውነታው ስታለቅስ ራሱ ያው ስላሴን በጣም ነው የደነገጥኩት ማለት በቃ ቢያንስ ላቋርጠውላ እያልኩ ነበር ያየሁ ነበር በተደጋጋሚ በጣም ይቅርታ የኔ እናት ጀመር ሳለክስ ራሱ ምንም አላልኩም እንዴት እንደዚህ ሆነ አታውቅም በጣም እንዴት ማለት እንደዛ ካልኩማ አይሆንም እኮ ይላል እየተለያየን እኮ ነው ግን በነገራችን ላይ ባለፈ ቪዲዮ እኔ የምር ላጥባት ነበር እሷ ነች እኮ ተበላበታለ ምናምን ስትለኝ ነው እሺ ማለት ያ በተንኮል ላይ ብቻ አይደለም ብዬ ነው ያው እንደዚህ ማድረግ ይችላል ይሁልኝ ብቻ ቤተሰቦቼ እኔ እንደዚህ ማድረግ ይችላል ያ ግሯና ጽድት ታሪክ ያጥባጣት እግዚአብሔርን እመቤቴ እኔ ነው እግር ትበላበታለህ ምትኝ አንቺ እኔ ነው ባንቺ እግር ምበላ ምን ዳንምረትን አንተም ሲጀመር ማመኔ እኔ ፍጹም ላላምን ሲጀመር አንቺ ዞር በልልኝ ከዚህ ዞር በልልኝ እስኪ ጀመረ እግሬን ኖርማሊ ሁሌም ታጥበኛለህ ምንም አዲስ ነገር የለውም እግሬን ያጥበኛል ያው የተለመደ ስለሆነ ስለዚህ እስቲ በቃ ሰዎች ይዩት እስቲ ማየት ከፈለጉ ምናምን እያለኝ ነው ራሱ እንትን ስንለኝ ነበር ሲቀረጽ ነበር እና ከዛ እግሬ ያው እኔ አፌ ላይ መጣን በቃ እግርሽ ምናምን ሲለኝ ያው ትበላበታለህ ገንፎ ትበላበታለህ አልኩት ማለት ነው እንደዛ ስትለኝ ተናድጄ ሳብ አረጋት እንጂ በጣም ይገርመኛል ማለት ሰውላ እንደዚህ በዚህ ልክ ስማም እኔ ግርም ምን ያለኝ ልጅ እኮ ተንኮል ኦሪጂናል ነው በነገራችን ላይ ኦሪጂናል ነው እኔ መሰከራለሁ ኦሪጂናል ተንኮሎች ነው ያሉት በዛ ለምን አታሰለጥንን ምናምን ይሉታል ራሱ ማለት አንዳንዶቹ ታክ ላይ ቫዩ ላይ አለ
ሁለት ደግሞ አትሽ እንደ ቢ የሚለውን እንትን ካሉ ቀጥታ ያስገባቸዋል። የገባችሁ ሰብስክራይብ አድርጉ። ትመጥናላችሁ ብላችሁ ስለጠራችሁን በጣም ነው የምናመሰግነው። እግዚአብሔር ያክብረልን።